ጌታ ለዘለዓለም ይባረክ። በምህረቱ ባለጠጋ የሆነ የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ለዘለዓለም ይባረክ። እስኪ መጽሐፍ ቅዱስ ላይ አንድ ቦታ አነባለሁ። በብዛት ኮምፒውተሩን መጠቀመው ትንሽ ላይትም ስለሚያስቸግር ለዛ ነው። ጌታ ለዘለዓለም ይባረክ። ወዳጆቼ፣ ወንድሞቼ፣ የአባቴ ብሩካን እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ መልካም ነው። ሁሉ መልካም ያደረገ ልዑል እግዚአብሔር ለዘለዓለም ይባረክ። በመጽሐፍ ቅዱስ ላይ በብሉይ ኪዳን የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 6 ላይ የሚለው ነገር አለው። ጌታ ለዘለዓለም ይባረክ። በምዕራፍ 6 ከቁጥር 8 ላይ እግዚአብሔር አምላክ የሚለው የሚያወራው ነገር አለና ግን ከቁጥር 1 ጀምሮ ላንብበው ዝም ብዬ፣ እናንተ የሚቀጥለውን ፓርት አንብቡልኝ። እንዲህም ሆነ ሰዎች በምድር ላይ መብዛትን በጀመሩ ጊዜ ሴቶች ልጆች ተወለዱ። የእግዚአብሔር ልጆችም የሰውን ሴቶች ልጆችም መልካም እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶቻቸው ለራሳቸው ወሰዱ። እግዚአብሔር መንፈስም በሰው ላይ ለዘለዓለም አይኖርም፣ እርሱም ሥጋ ነውና ዘመኖቹም 120 ዓመት ይሆናል አለ። በዚያም ወራትም ኒፊሊምም በምድር ላይ ነበሩ። ደግሞ ከዚያ በኋላ የእግዚአብሔር ልጆችም የሰውን ሴት ልጆችንም ባገቡ ጊዜ ልጆችን ወለዱ። እነርሱም በድሮ ዘመንም ስማቸውም የታወቀ ኃያላን ሆኑ። እግዚአብሔርም የሰውን ክፋትን በምድር ላይ እንደበዛ የልቡም ሐሳብ ምኞቱም ሁሉም ፈጽሞ ክፉ እንደሆነ አየ። ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። ቁጥር 7 ላይ እግዚአብሔር የፈጠረውን ሰውም ከምድር ላይም አጠፋለሁ፣ ከሰውም እስከ እንስሳትም ተንቀሳቃሽም እስከ ሰማይ ወፎችም ድረስም ስለ ፈጠርኋቸው ተጸጽቻለሁ አለ። በዚህ ሁሉ ቁጥር 8 ላይ ኖህ ግን በእግዚአብሔር ፊት ሞገስን አገኘም። የኖህ ትውልድም እንዲህ ነው። ኖህም በትውልዱ ጻድቅ ፍጹም ሰው ነበር። ኖህም አካሄዱን ከእግዚአብሔር ጋር አደረገ። ጌታ ለዘላለም ይባረክ። ይሄንን በሚያደርጉ መጥፎ ነገር የሚሰሩ ከቁጥር 1 ጀምሮ እስከ 7 ድረስ ያሉ የሚያደርጉበት በዚያ ዘመን ግን ጻድቅ ቁጥር 8 ላይ አንድ ሰው ተገኘ። እግዚአብሔርን የሚያከብር የእግዚአብሔርን ታላቅነት የሚያወራ ስለ እግዚአብሔር ኃያልነት የሚናገር የእግዚአብሔር የሆነ የእግዚአብሔርን ታላቅነት የሚያወራ የእግዚአብሔር ሰው ጻድቁ ኖህ ተገኘ። ምን ላችሁ ፈልጌ ነው? እግዚአብሔር አምላክ በፈጠረው በሰራው ስራ ሊከበር ሊመለክ ይገባል። ነገር ግን ሰው የራሱን ሐሳብ ያደርግ ነበር። በራሱ ሐሳብ በዝሙት በፍትወት በተለያየ ነገር ይቃጠል ነበር። ቁጥር ወረድ ብላችሁ ስታያቸው የሆነ የማይገባውን ነገር እግዚአብሔር የሚጸየፈውን ነገር ያደርጉ ነበር። እግዚአብሔር አምላክ ግን ሊያጠፋቸው ወሰነ። እንደዚህ አላጠፋም ብሎ ደግሞ ቃል ገብቶልናል። ጌታ ዳግም አላጠፋችሁም ብሎ ቃል ገብቶልናል። አንድ ነገር ልባላችሁ፣ እኔ ወንድማችሁ ይሄን ዘመን ከኖህ ዘመን ለይቼ ማለት ምንም ነገር የለም ወዳጆቼ። ፓስተሩ ዘማሪው የሚመክር አይደለም። ታናሹ ታላቁን የሚያከብር አይደለም። ታላቁ ታናሹን የሚያከብር አይደለም። ልጅ አባቱን የሚያከብርበት ዘመን አይደለም። ይሄ ዘመን አባት ልጁን የሚያከብርበት ዘመን አይደለም። እርስ በርስ የሚፋቀሩበት ዘመን አይደለም። እርስ በርስ የሚዋደዱበት ዘመን አይደለም። ይሄ ዘመን እኔ ብቻ ልብላ የሚል ያለበት ዘመን ነው። እኔ ብቻ ልኑር፣ እኔ ብቻ ልበልጽግ፣ እኔ ብቻ ሀብታም ልሁን፣ እኔ ብቻ መልካም ይሁንልኝ የሚል ነው። ምክንያቱም መጽሐፍ ቅዱስ ሐዋርያት ሥራ ላይ አንድም ድሃ በመካከላቸው አልነበረም፣ አንድም የተቸገረ አልነበረም የሚለው ቃል ግልጽ ነው። ወዳጆቼ፣ ወንድሞቼ፣ አንድ ነገር ልንገራችሁ። ይሄንን በሚያደርጉበት ሰዓት ግን እርኩስ ነገር የሚያደርጉ፣ ክፋትን የሚያደርጉ፣ አመፅን የሚያደርጉ፣ መጥፎ ነገርን የሚያደርጉ ባሉበት ዘመን ላይ እግዚአብሔርን የሚፈራ ሰው ኖህ የሚባል ሰው ነበር። ቁጥር 8 ላይ እንደዚህ ይላል፣ ኖህ ግን በእግዚአብሔር ፊት ሞገስን አገኘ። በእግዚአብሔር ፊት ሞገስ የምታገኘው እግዚአብሔር ሲወድህ ነው። እግዚአብሔር ፊት ሞገስ የምታገኘው እግዚአብሔር ሲጠነቀቅልህ፣ እግዚአብሔር ወደ አንተ ሲያዘነብል ነው። ይሄንን እግዚአብሔር ወደ አንተ እንዲያዘነብል ማድረግ የምትችለው ምንድን ነው? አንተም ወደ እግዚአብሔር ማዘንበል አለብህ። እኔም ወደ እግዚአብሔር፣ እናንተም ሁላችንም ወደ እግዚአብሔር ማዘንበል፣ በእግዚአብሔር ሐሳብና በእግዚአብሔር ፕሮግራም መሄድ አለብን። ይሄንን ስናደርግ እግዚአብሔር ወደኛና ወደ ሐሳባችን ያዘነብላል። እግዚአብሔር ከኛ ጋር ይሆናል። ኖህ ጻድቅ ፍጹም ሆነ፣ በእግዚአብሔር ፊት ሞገስ አገኘ። ቁጥር 9 ላይ የኖህ ትውልድም እንዲህ ነው እያለ ይናገራል። ቁጥር 8 ላይ ግን ኖህ ግን በእግዚአብሔር ፊት ሞገስ አገኘ። ኖህ ግን በእግዚአብሔር ፊት ሞገስ አገኘ። ወዳጆቼ፣ ወንጌላዊ ሆይ ዛሬ በእግዚአብሔር ፊት ሞገስ አግኝተሃል? ለአንተ ትቼዋለሁ። ፓስተር ሆይ ዛሬ በእግዚአብሔር ፊት ሞገስ አግኝተሃል? ለአንተው ትቻለሁ። ቄስ ሆይ ዛሬ በእግዚአብሔር ፊት ሞገስ አግኝተሃል? ለአንተ ትቻለሁ።
ወይም ደግሞ የሙስሊም ወንድሞቼ በእግዚአብሔር ፊት በፈጣሪ ፊት ሞገስ አግኝታችኋል? ለእናንተ ትቻለሁ። ሞገስ ካገኛችሁ በሰማይ አምላክ በእግዚአብሔር ፊት ውደቁ። ትውልዱን አስመልጡ። ትውልዱን ከፌስቡክ ካንሰር አስመልጡ። ትውልዱን ከዩቲዩብ ካንሰር አስመልጡ። ትውልዱን ከማህበራዊ ሚዲያ ካንሰር አስመልጡ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው።